ዛሬ የሚያሳያችሁ የዩቱብ አከፋፈት ከመጀመሪያ እስከ መጨረሻ ከኢሜል አከፋፈት ጀምሮ እስከ ቪዲዮ ፖስት እንዴት እንደምታደርጉ ድረስ አሳያችኋለሁ። እስከ መጨረሻ ከኔ ጋር ቆዩ። ቪዲዮን በላይክ ጀምሩት። አሰላሙ አለይኩም። እንዲሁም የሌላ እምነት ተከታዮች እንዴት ናችሁ? እኔ ከዶነኝ እንኳን ወደ ቻናሌ በሰላም መጣችሁ እያልካችሁ ወደ ቪዲዮ እንሄዳለን። ከመጀመሪያ ጀምሮ እስከ መጨረሻ አሳያችኋለሁ። እናንተም ላይክ፣ ሰብስክራይብ፣ ሼር ለማድረግ እንዳትረሱ። ይጠቅማችኋል ብዬ ስላሰብኩት ነው። በጣም ይጠቅማችኋል። በተለይ ለጀማሪ ዩቱበሮች እና ዩቱበር ለመሆን እቅድ ላላችሁ ወደፊት ዩቱብ አከፋፈቱ የጠፋችሁ እንደዚሁም ዩቱብ ኢዲት ከከፈታችሁም ኢዲት ለማድረግ ማለት ነው። አንዳንድ ነገር የሚያስተካክል ካለ እንዴት እንደምታስተካክሉም ጭምር ነው ይሄ ቪዲዮ በጣም እና በመጀመሪያ ዩቱብ ለመክፈት የት እንሄዳለን? ስልካችን ውስጥ ሁላችንም ስልክ ያለው ጎግል ውስጥ እንገባለን ማለት ነው። ጎግል ውስጥ ልክ እንደገባ ነው ስልካችን አካውንታችን ያለበት ቦታ ከላዩ ላይ አካውንታችን ያለበት ቦታ እንነካዋለን። እሱን ከነካን በኋላ አካውንታችን ይመጣልናል ማለት ነው። አዲስ ዩቱብ አዲስ ኢሜል እንዴት እንደምንከፍተው ስለሆነ አድ አናዘር አካውንት በሚለው እነካዋለን። ፕላስ ምልክት ያለችበትን ቦታ እንነካዋለን ማለት ነው። ከዛ ወደ ሁለት አማራጭ ያመጣልናል። እሱን ከነካን በኋላ ትንሽ ጠብቁ። ኔትወርክ ስለሆነ ኔትወርካችሁ ባይዘዋይ በጣም አክቲቭ መሆን አለበት። እዚህ ጋር ኢሜል ብሮ አለ፣ ኢሜል ኦር ፎን የሚለው አለ። እዛ ጋር ኢሜል ካላችሁ ፓስወርዳችሁን በትክክል የምታውቁ ኢሜል ካላችሁ እዛ ጋር ኢሜላችሁን ትሞላላችሁ። ግን እንደኔ አዲስ ብትከፍቱ ይሻላል። ስለዚህ አዲስ ለመክፈት እንዴት እንለዋለን? ክሬኤት አካውንት በሚለው ክሬኤት ኒው አካውንት በሚለው እንገባለን። ሁለት አማራጭ ያመጣልናል። አንዴ ሶስትም ሊያመጣ ይችላል። ከዛ ማይ ፐርሰናሊቲ በሚለው ስንነካ እንደዚህ ሲማችንን የምንሞላበት ቦታ ያመጣልናል ማለት ነው። ከዛ እዚህ ጋር ሲማችንን እንሞላለን። በደንብ ያዳምጡ በትክክል ቀስ እያላችሁ፣ ካልገባችሁ እየደጋገማችሁ ማየት ትችላላችሁ። እዚህ ጋር ሲማችንን እንሞላዋለን ማለት ነው። ለምሳሌ አሁን እኔ ዝም ብዬ እስኪ ያልተጠቀምኩትን ስም ሊሞላ ከዚህ በፊት የተጠቀማችሁትን ስም መጠቀም ስትፈልጉ አንዳንዴ ሪጀክት ያደርጋል። ከዛ ሌላ ስም ትሞክራላችሁ። ያስገባሁት በድሪ ብዬ ከዛ ኔክስት ሲለው እንደዚህ በርዝዴ የተወለድኩበትን ቀን ሙይ ብሎኛል። ከዛ ከ20 ዓመት በላይ ብትሞሉ አሪፍ ነው። ሞላውት። ከዛ እዚህ ጋር ወንድ ከሆናችሁ ሜል፣ ሴት ከሆናችሁ ፊሜል ጾታችሁን ትሞላላችሁ ማለት ነው። ከዛ በኋላ ኔክስት እንለዋለን። እዚህ ጋር ኔክስት እንለዋለን። ፊሜል ብያለሁ፣ ኔክስት እንለዋለን። እዚህ ጋር ደግሞ ለኢሜላችሁ ፕሮፌሽናል የሆነ ስም ምረጡ ይላችኋል። ከፈል መርጫለሁ እኔ፣ እናንተም ትመርጣላችሁ ማለት ነው። ከዛ አሁን ኔክስት ሲሎ ፓስወርድ አመጣልኝ ማለት ነው። ፓስወርድ ቀለል ያለ ፓስወርድ ግን የምታውቁ ሲምቦል ሊኖር አንዳንዴ ፓስወርድ ጋር እምቢ ካላችሁ ትክክለኛ ለምሳሌ ቁጥር መኖር አለበት፣ ፊደል መኖር አለበት እና ነጥብጣብ ምናምን የሆነ ነገር ማድረግ አለባችሁ ማለት ነው። ደጋግማችሁ ስትሞክሩ እዚህ ጋር አሁን ኔክስት ብያለሁ። ኔትወርክ ነው። አዎ እዚህ ጋር አመጣልኝ። ወደ ላይ ታረጋላችሁ እና ከዛ አይ አግሪ ትላላችሁ። እንግሊዘኛ የምትረዱ ልጆች አንብቡ እና አይ አግሪ ስንለው በቃ እዚህ ጋር ጨርሰናል ማለት ነው። ጎግል ውስጥ ጨርሰናል። ከዛ አሁን የት እንሄዳለን? ወደ ጂሜላችን እንሄዳለን። ጂሜል ማለት ደግሞ ኢሜላችንን የምንጠቀምበት ቦታ ነው። ከመጀመሪያ ወደ ሌላኛው ለመቀየር እዚህ ጋር እንደምታዩት ሁለተኛ ላይ በድሪ የሚለው አሁን ክሬኤት ያደረግነው እዚህ ጋር መጥቶልኛል ማለት ነው። ወደሱ መለስኩት። ቅድም እዛ ጋር የምታዩት ከሆነ ሌላ አካውንት ላይ ነው አለ። አሁን ወደ ቢ ተቀይሯል። ስለዚህ አሁን ከዚህም ጨርሰናል። የት እንሄዳለን? ወደ ዩቱብ ቻናላችን እንገባለን ማለት ነው። ዩቱብ ቻናልን መጀመሪያ እንደምታዩት ከዩቱብ በሚለው ላይ ስላለው እሱን መቀየር አለብኝ። ማናጅ አካውንት በሚለው እሱን ትነካላችሁ። ሁለተኛ ላይ ያለውን ጽሁፍ ማለት ነው። እሱን ስትነኩት ይኸው እንዳለ ከስልካችሁ ውስጥ ያለ ጂሜላችሁን ኢሜላችሁን ያወጣላችኋል። ከዚህ ውስጥ አሁን ክሬኤት ያደረግነውን መጨረሻ ላይ የሚታየውን በድሪ የሚለውን እንመርጠዋለን ማለት ነው። እናንተም እንደዚሁ ነው የምታደርጉ። አሁን ክሬኤት ያደረጋችሁትን ቻናል ትመርጣላችሁ፣ ኢሜል ትመርጣላችሁ ማለት ነው። እንደምታዩት አዲስ ዩቱብ ምንም ያልተነካካ ምንም ያልተፖሰተበትን እዚህ ጋር
ክሬኤት አደርገናል ማለት ነው። እዚህ ጋር አሁን ፕሮፋይል ለመቀየር ሎጎ እና ፕሮፋይል አንድ ነው። ሎጎዎችንን ከዚህ በፊት ያላችሁ ስልክ ውስጥ ክሬኤት አድርጋችሁ ብታስቀምጡ ጥሩ ነው። እኔ ያለሁትን አንዱን እስኪ አስገብቼ ለእናንተ ለማሳየት ስለሆነ አሳያችኋለሁ። እስኪ ይሄንን እንመረጥና መረጥኩት። ይሄው ለካዶ ቻናል ያዘጋጀሁትን ፕሮፋይል ነው ያስገባሁት። ዝም ብዬ ለመኮራ ስለሆነ ችግር የለውም አስገባሁት እንደምታዩት ማለት ነው። ስለዚህ ወስዷል ማለት ነው። ከዛ ቀጣይ ደግሞ እስኪ አንድ ቪዲዮ ክሬት አድርገን እናያለን እንዴት እንደሆነ ማለት ነው። አንድ ሾርት ቪዲዮ እቺን አሁን ይሄ ሩዝ ሊመረጠው እስኪ 3 ሰከንድ ብቻ ስለሆነችው እሷን ክሬት አድርገን እናያለን ማለት ነው። ከዛ እንዴት ደግሞ ኢዲት እንደምናደርገው በቀጣይ እናያለን። ይሄ አፕሎድ አድርጎ እስከሚጨርስ ድረስ እዚህ ጋር አሁን ትላንትን አሁን ይሄ ያኔ ርዕስ ማለት ነው። ርዕስ የፈለግነው እንጽፋለን። እዚህ ጋር አሁን ዝም ብዬ እስኪ ሩዝ ብዬ ልጽፎና ራይስ ብዬ ልጽፎ ሃሽታግ ደግሞ ሾርት ልጠቀም። ይሄ ቪዲዮ ሾርት ስለሆነ ሃሽታግ ብዬ ሾርት ልበለው እና አፕሎድ እናደርጋለን። እሱ አፕሎድ እስከሚጨርስ ድረስ እስኪ እኛ ደግሞ ሄደን እንዴት አፕሎድ እያደረገ ነው እንደምታዩት ማለት ነው። ኢዲት ቻናል የሚለው ይታያችኋል። እዛ ጋር ኢዲት ቻናል የሚለው አንድ ለማስተካከል ኢዲት ቻናል በሚለው እሱን እንነካዋለን። ከዛ በኋላ እዛ ጋር አሁን ብዙ ነገር ወደ ኋላ እንደ ተመልሼ ያሳያችኋለሁ ብዬ ነው። ባነር እዚህ ጋር ማስተካከል ትችላላችሁ። ዲስክሪፕሽን እዚህ ጋር ማስተካከል ትችላላችሁ። ብዙ ነገር እዚህ ጋር ማስተካከል ትችላላችሁ ማለት ነው። እስኪ ባነራችንን ለማስተካከል ከጀርባ የምታየውን ካሜራ እንነካዋለን። ከዛ ባነር ከዚህ በፊት ከስልክ ውስጥ ካላችሁ ችግር የለም ይሄ እንመርጣለን። እስኪ ይሄ ለዴስክቶፕ የተዘጋጀ ነው። ለዴስክቶፕ እና ለቲቪ ግን ችግር የለውም። እስኪ ለማየት አክል እናደርገዋለን። ይሄ እዚህ ጋር ዲስክሪፕሽን የፈለጋችሁትን መጻፍ ትችላላችሁ። እንኳን በደህና መጣችሁ ለማለት ትችላላችሁ። እኔ በኦሮምኛ አናጥፉ ብያለሁ። ሰብስክራይብ አድርጉ። ይሄንን ቻናል ላይ ይሄን ታገኛላችሁ የሚለው መጻፍ ርዕስ መጻፍ ማለት ነው። አሁን ለምሳሌ ስቶሪ የሚሰሩ ከሆነ ስቶሪ፣ ምግብ የሚሰሩ ከሆነ ምግብ፣ እኔ ምግብ ሰራለሁ እንደዚህ ያደርጋለሁ። ስለዚህ ተቀላቀሉኝ፣ ሰብስክራይብ አድርጉልኝ ብላችሁ ዲስክሪፕሽን ላይ እንደዛ አይነት ነገር መጻፍ ትችላላችሁ ማለት ነው። ያው እዚህ ጋር እንደምታዩት አፕሎድ ተደርጎ ተጨርሷል። ቅድም አፕሎድ ያደረኩትን ሾርት ቪዲዮ 28 ሰው አይቷል ማለት ነው። እንደምታዩት ይኸው 29 ሰው አይቷል። በዚህ መንገድ አዲስ ዩቱብ ክሬኤት አድርገን ከመጀመሪያ እስከ መጨረሻ እንደዚህ ማስተካከል እንችለዋለን። የቀረ ነገር ካለ ኮሜንት ላይ ጠይቁኝ። እንደነገርኳችሁ ሼር፣ ሰብስክራይብ እንዳይረሳ። ሀሳባችሁን አይቼ የቀረውን ነገር በቀጣይ ቪዲዮ አመጣችኋለሁ ማለት ነው እና ዳና ሆኑ።